ቲክቶክ፣ ፌስቡክ ወይም ደግሞ ሌሎች ሶሻል ሚዲያዎች ላይ ገብታችሁ ስንት ሰዓት ስክሮል ታደርጋላችሁ? ምን ያክል ጊዜ ትቆያላችሁ? ይህ የዛሬው ጥያቄ ነው። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። ዛሬ እስኪ ሁላችንም በግልጽ ራሳችንን መጠየቅ ያለብን አንድ ጥያቄ ልጠይቃችሁ። በቀን ውስጥ በተለይ ማታ አልጋ ላይ ስትተኙ ቲክቶክ እና ፌስቡክ ወይም ደግሞ ሌሎች ሶሻል ሚዲያዎች ላይ ምን ያክል ጊዜ ትቆያላችሁ? ስክሮል እያደረጋችሁ ስንት ሰዓት ታሳልፋላችሁ? ሁላችንም የምናደርገው አንድ ትልቅ ስህተት አለ። 10 ደቂቃ ብቻ አይቼ እተኛለሁ ብለን ስልካችንን እንከፍታለን። ከዚያ ያቺ 10 ደቂቃ ሳናስበው 1 ሰዓት፣ 2 ሰዓት፣ 3 ሰዓት ከዛም አልፎ እኩለ ሌሊት ሊሆን ይችላል አይናችን እስኪቀላ ድረስ ስልካችንን ወደ ላይ ስክሮል እያደረግን እንውላለን፣ እናድራለን። ሌሎች ሰዎች የፈጠሩትን ቪዲዮ እያየን የሌሎች ሰዎች ህይወት፣ ደስታቸውን፣ ቀልዳቸውን፣ ስድባቸውን እያየን ውድ የሆነውን ህይወታችንን፣ ውድ የሆነውን ጊዜያችንን በከንቱ እናሳልፋለን። ነገር ግን አንድ ነገር አስባችሁ ታውቃላችሁ? ያን በየቀኑ በከንቱ የምናባክነውን 1 ሰዓት የሌላውን ሰው ቪዲዮ ከማየት ይልቅ የራሳችንን ቪዲዮ ለመስራት ብንጠቀምበት፣ ያችን 1 ሰዓት አዲስ ነገር ለመማር፣ አዲስ ክህሎት ለማዳበር ብንጠቀምበትስ? ያችን 1 ሰዓት ሁሌም በአእምሮአችን የምንስላትን ህልማችንን ለመገንባት ብንጠቀምባትስ? እስኪ አስቡት። በየቀኑ 1 ሰዓት ብቻ ለራሳችን ህልም እየሰጠን ብንሄድ ከ1 ዓመት በኋላ የት እንደምንደርስ አስባችሁ ታውቃላችሁ? ከ1 ዓመት በኋላ ህይወት ምን ያክል ሊቀየር እንደሚችል በምስል ስዕላችሁ ታውቃላችሁ? ስክሮል ማድረግ፣ ቪዲዮ ማየት ወይም ደግሞ መዝናናት ችግር የለውም። ሁላችንም እንዝናናለን፣ እናያለን። ነገር ግን ትልቁ ችግር፣ አስፈሪው ትልቁ ችግር ምን መሰላችሁ? የራሳችንን ህልምና ዓላማ እስከምንረሳ ድረስ የሌሎች ሰዎችን ህይወት በትጋት መመልከትና እድሜያችንን በስክሮል መፍጀት ነው። የሰዎችን ስኬት እያየን ስናጨበጭብ የራሳችንን ሰዓት አልፎ ባዶ እጃችንን እንቀራለን። ስለዚህ ዛሬ አሁን አንድ ትልቅ ውሳኔ አብረን እንወስን። ከዛሬ ጀምሮ ማለቂያ ከሌለው ምንም ትርፍ ከማያስገኝ ስክሮል ይልቅ ለነገ ህይወታችን፣ ለነገ ክብራችን የሚሆን የራሳችን ነገር እንፍጠር። አዎ ዛሬ የምናጠፋትን እያንዳንዷን ደቂቃ ለራሳችን እድገት እናውላት። ምክንያቱም ወደፊት የምንኮራበት የራሳችንና ለቤተሰባችን የሚያምር ህይወት የሚገነባው ዛሬም በምንሰራው፣ ዛሬ በምናደርገው ጥረት እንጂ የስልካችንን ስክሪን ስክሮል በምናደርገው የሰዎች ህይወት አይደለም። ታዲያ ምን ትጠብቃላችሁ? ታዲያ ምን ትላላችሁ? ዛሬ ያንን ስልክ ለ1 ሰዓት አስቀምጠን የራሳችንን ህልም መገንባት እንጀምር። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ህልማችሁን እንድታስታውሱ ካደረጋችሁ ላይክ እና ሼር በማድረግ አትርሱ። ቻናሉን ሰብስክራይብ አድርጉ።